ሰካራም ነው አምኜን የተቀበልኩት፣ ደሃ ነው አምኜን የተቀበልኩት። ከላስተው አትናገሩ። እኔ ባሌን የወደድኩት ከነምናምኑ ነው፣ ከነምናምኑ። የሰው ልጅ ከወደደ ከነምናምኑ ነው እንዴ። ደሃ ወንድሜ አያፈቅርም ማለት ነው? ደሃ ወንድሜ ማፍቀር አይችልም? የኔ ወንድም ደሃዎች አሉኝ፣ 2 3 አሉኝ ገና ታዳጊ። ማግባት አይችሉም፣ ማፍቀር አይችሉም ደሃ ስለሆኑ። ጉድፈላ ዘንድሮ። ኧረ ተፋቱኝ፣ ከላስ ተፋቱኝ። የሚኖረው ከኔ ጋር ነው። መጨረሻውን አላህ ያሳምረው። ከላስ በቃ ተውኝ። ሰካራም ነው አሁን ነበረ። ከካሜራ ጀርባ ሁላችንም ብዙ ላይፍ አለን። አላህ ሸፍኖልን እንጂ ፈጣሪ ደብቆልን እንጂ ከካሜራ ጀርባ እኔም ወንጀለኛ ነኝ። ሁላችን ማንም ጻድቅ የለም፣ ማንም ንጹህ የለም። ቤተሰብ ግን የኔም ጉዳይ በገሃድ ነው የወጣው። ታውቁታላችሁ። የሱም ጉዳይ በገሃድ ነው የወጣው። ስለምታውቁት ብቻ ደካማ ጎን ጠብቃችሁ አንተ ችጋራም፣ አንተ ይሄ ለማኛ አግብተሽ ይሄ ድሃ አግብተሽ ይሰማዋል እኮ እንዴ። አርቃችሁ አስቡ።